ሁሉም ሰው እንግዲህ አንድ ሰው እኮ ልብ በሉ የእግዚአብሔር ቤተሰቦች፣ አንድ ሰው እቤቱ ውስጥ ላሉ ሰዎች ስሜት እንኳን መጠንቀቅ አልችል እያለ በጣም ችግር ነው። አብረውት ለሚኖሩ 3-4 ሰዎች ስሜት እንኳን የሚጠነቀቅ ሰው የለም። እንደፈለገ ይናገራል፣ እንደፈለገ ይበላል። እሱ አብዝቶ በመጉረሱ እነዛ ሰዎች ይቀየማሉ አይልም። ሰዎች እየተንቀሳቀሱ እሱ በመብላቱ ይታዘቡኛል አይልም። ከፍ ዝቅ አድርጎ ይናገራል። ትልቁን ድርሻ ለራሱ ይወስዳል። እንደዛ ሲባል ቅዱስ ጳውሎስ ደግሞ ለእያንዳንዱ ሰው ስሜት ይጠነቀቃል። ሰላም ማለት ያለበትን ሳይረሳ ሰላም ይላል። እገሌን ሰላም በሉልኝ ይላል። አንድ ሀገር ውስጥ እየጻፈ እኮ ነው እንግዲህ ሮሜ ተቀምጦ ቆሮንቶስ ሲጽፍ፣ ቆሮንቶስ ተቀምጦ ለሚልክለው ለእያንዳንዱ ሰው እገሌን ሰላም በሉት፣ እገሊትን ሰላም በሏት፣ እገሌን ደህና ጥሩ አድርጋችሁ ተቀበሉት፣ አፍሮዲጡን በደህና ተቀበሉት፣ ጢሞቴዎስን ተንከባክባችሁ ተቀበሉት፣ ፌቤን መልእክት ይዛ መታለች ዘመድ ብላችሁ ተቀበሏት ብሎ ቆጥሮ ሰው ለሰው ስሜት የሚጨነቅ ሰው የሚያከብር። አሁን እገሌ ጥሩ ሰው ነው አላላ ለምንድን ነው? ጳውሎስን ያህል ሰው መጽሐፍ ቅዱስ ውስጥ በጣም የሰውን ክብር ያሳየን ሰው ቅዱስ ጳውሎስ ነው።